ሽማግሌ እንደገና ሩማችን እንደታጣፈ ጥሩ ጋይስ እነዚህ ልጆች ግን ማለት ነው በጣም አበዙብን። ሃይ የሚልልን ሰው የለም። በቃ በየቀኑ ሌላ አዳዲስ አጀንዳ ይመጣሉ። የኢትዮጵያ ሕዝብ ስንት የራሱ ችግር አለበት። በየቀኑ የራሳቸውን አጀንዳ እያመጡ ዩቲዩብ ላይ ያዙኝ ልቀቁኝ ይላሉ። ምንድነው ችግራቸው እነዚህ ልጆች? ያ ልጅ ደግሞ እንዴ ሴቶቹ ግን ምን ሆነው ነው? ልጁ ራሱ በጣም የሚገርም ነው ማለት ስንት አንድ 2-3 አመት ባልሞላ ጊዜ ስንት ሴቶችን እንዳፈራረቀ በየቀኑ የሚያመጣቸውን ሴቶች አይታችሁ ከሆነ አረ በጣም ከባድ ነው። ብቻ ያለ ማለት ያየን እንቀጥላለን። የሱ ጉዳይ በየቀኑ አዳዲስ አጀንዳዎች ይፈጠራሉ። ያመጣለች ሴቷ ትመጣ፣ አንድ ሴት ትመጣለች፣ ሌላ ትሄዳለች፣ ሌላ ይመጣል፣ ሌላ አስታኮ ሌላ ይመጣል። ኧረ ችግራቸው ምን እንደሆነ አይታወቅም። እና ሃይ የሚል ሰው የላቸውም። እኛ በስንት እንትን ውስጥ እያሳለፍን ያለን ሰዎች ነን። እንደ ኢትዮጵያ ማለት የኢትዮጵያ ሕዝብ ስንት ነገር ነው እየኖረ ያለው አሁን ላይ ስንት ነገር ነው እያስጨነቀው ያለው ሕዝቡን እና እናንተ ተጨመራችሁብን። አራታው አቃለው ገንዘብ ማኒ ሜክ ለማድረግ እንደሆነ አቃለው፣ ግን በዚህ ልክ ሰውን ሕዝቡን ባታስጨንቁት ጥሩ ነው።